ኤስኤስዲ ቨርሰስ ኤችዲዲ የትኛው ሞር ፐርፎርም የሚያደርግ ይመስላችኋል? ሰላም እንዴት ናችሁ? ቤላ ኮምፒውተሮች ነን። ዛሬ ደግሞ ይዘንላችሁ የመጣ ነው ኤስኤስዲ ወይም ሶሊድ ስቴት ድራይቭ እና ኤችዲዲ ወይም ደግሞ ሃርድ ዲስክ ድራይቭ በተመሳሳይ ላፕቶፕ እየቀያየርን እያስገባን ፍጥነታቸውን እናወዳድራለን። መቼም ኤስኤስዲ ከኤችዲዲ ሞር የተሻለ ፐርፎርም እንደሚያደርግ ይጠፋቸዋል ብዬ ሳይሆን ኦልድ ኮምፒውተር ወይም ደግሞ በጣም አርጅተዋሉ ብለን ያስቀመጥናቸውን ኮምፒውተሮች እንዴት ወደ ፈጣንና እንደ አዲስ ፐርፎርም የሚያደርጉ ላፕቶፖች እንደሚቀይርን ለማሳየት ነው። ለምሳሌ የምታዩት ኮምፒውተር ኮራይ 3 በ6 ጂቢ ራም ነው። በጣም ኦልድ ነው። ነገር ግን አሁን በኤችዲዲ በምንሞክርበት ሰዓት እንደምታዩት በጣም ሎንገር ታይም ይወስዳል። ፒሲው ቡት አድርጎ ፉሊ ፋንክሽናል ለመሆን የወሰደበት ደቂቃ እንደምታዩት 1 ደቂቃ ከ11 ሰከንድ ነው። አሁን ደግሞ ኤስኤስዲውን አስገብተን ልዩነቱን እናያለን። የኤስኤስዲ ሃርድ ዲስክ ጥቅሙ ምንድን ነው? ፋይል ኮፒ በምናደርግበት ጊዜ በጣም ፈጣን ነው። እንዲሁም የተለያዩ አፕሊኬሽኖችን ጭነን ስንከፍት የሚወስድበት ታይም በጣም አጭር ነው። እንዲሁም ፒሲያችሁ ስታክ እያደረገ የሚያስቸግራችሁ ከሆነ ኤስኤስዲ ችግራችሁን ሙሉ ለሙሉ ይቀርፈዋል። እንደምታዩት ከኤስኤስዲ በኋላ ፒሲያችን ሙሉ ለሙሉ ከፍቶ ወደ ስራ ለመግባት የወሰደበት ጊዜ በጣም አጭር ነው። ኦልሞስት ወደ 25 ሰከንድ ነው የፈጀበት። በተለይ ፒሲያችሁ ኦልድ የሆነና ስታክ እያደረገ እንዲሁም ስሎ የሆነ የሚያስቸግራችሁ ከሆነ ወደኛ በመምጣት ወደ ኤስኤስዲ አፕግሬድ በማድረግ ፒሲያችሁን ፈጣን ማድረግ ትችላላችሁ። ቤላ ኮምፒውተሮች ነን። አድራሻችን ጅማ መርካቶ ቢቂልቱ ህንፃ 1ኛ ፎቅ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ይመቻችሁ።